ሰላም እንዴት ናችሁ? እኔ ምትኩ እባላለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች እንኳን ደህና መጣችሁ። ከዚህ በፊት እዚህ የነበራችሁ ደግሞ ዌልካም ባክ። ዛሬ ስቶሪ ይዤላችሁ ነው የመጣሁት እና የራሴ ታሪክ ነውና በህይወታችሁ እግዚአብሔር አለ ወይ? እግዚአብሔር ያየኛል ወይ? የእውነት እግዚአብሔር ይመለከተኛል ወይ? ያቀኛል ብላችሁ ጥያቄ የሆነባችሁ ሰዎች በተለያየ አጋጣሚ ህይወታችሁ በጤና ጉዳይ ሊሆን ይችላል፣ በስራ አጋጣሚ፣ በትዳር፣ በተለያየ አቅጣጫ የሰው ልጅ የተለያዩ ፈተናዎችን ነው የሚያልፈውና በእነዚህ አጋጣሚዎች እግዚአብሔር ያቀኛል ወይ? እግዚአብሔር እያየኝ ነው ወይ ብላችሁ ጥያቄ የሆነባችሁ ሰዎች ይሄ ቪዲዮ ለእናንተ ነው እና በእግዚአብሔር ፍቅር ብትመለከቱት ደስ ይለኛል። እንደዚህ ፈተና ነው ብዬ እስካሁንም መወስደውም ከዚህ በፊትም በቃ ነው ብዬ በህይወት የደመደምኩት ነገር የጤና ጉዳይ ነው። የጤና ችግር አለብኝና ይሄ ደግሞ የጀመረው ኦልሞስት ወደ አሁን ከ4-5 ዓመት በላይ ሆነዋል እና መጀመሪያ ሲጀምረኝ የጀመረው እጄ ላይ እብጠት ነገር ነበረ እዚህ ጋር ማለት ነውና ያብጥ ነበርና እጄም ማጠፍ አልችልም። መጭመቅ ምናምን የሚጨመቁ ነገሮች መክፈት ክዳን ምናምን አልችልም ነበርና ከዛ እጄ ላይ እብጠት ሲኖር በቃ ምንድነው ምናምን ብለን ያንን ለመታየት ሄድኩኝ እና ሲሄድ ከዚህ በፊትም እዚህ ጋር ይዘኛል አንገቴን በጣም ያመኛልና ሲሄድ እንቅርት ነው ተባለ፣ ታይሮይድ ነው ተባለና ከዛ የውስጥ እንቅርት ነው ተብሎ ታየውት ማለት ነው እና ይሄው እንደምታዩት እዚህ አካባቢ ነው ያለው እና ይሄ መገጣጠሚያን ይዘዋል፣ ያመኛል፣ የተለያየ ምልክት ነው ያለው። የቆዳ ችግር አለው፣ ድካም አለ እና ከዛ ጋር በተያያዘ ደግሞ የልብ ኬዝም ይፈጠራል። ሴቶች ስትሆኑ ደግሞ በጣም ብዙ ኬዝ ነው ያለው እና ብዙ ነገር ነው የሚሏችሁ እና ያ ተባለ። ከዛ መድኃኒት አስጀምሩኝ ማለት ነው። ሰውነቴ ላይ ሆርሞን የለም የሚባል ነገር እንትናሉና መድኃኒት ጀመርኩ ማለት ነው እና የኔ በመድኃኒት ነው እንትን የሚለው የአንዳንዱ ደግሞ በሰርጀሪ ነው እና መድኃኒት ሲጀምር የጀመርኩት በ50 ማይክሮግራም ነው የጀመርኩት። ያ ማለት መድኃኒት የትኛው መሰላችሁ? እዚህ ጋር እንዳለ መድኃኒት እንጂ የመጣው ስላሳያችሁ ማለት ነው። ዋው! እና የመጀመሪያው ይሄ ነው። በዚህ ቦትል ነው የጀመርኩት እና በዚህ ጀምሬ መቶ ነው እንዴ? 50 ማለት ነው ግን ያው ለሴም ነው። በ50 ጀመርኩና ዴሊ ነበር የምወስደው ይሄንን እና ይሄንን ለመውሰድ ደግሞ ዶዙን ለመጨመርና ለመቀነስ መጀመሪያ ክትትል ያስፈልጋል። ከክትትል በኋላ ነው እንትን የሚሉት በየጊዜው በየወሩ የደም ምርመራ ያስፈልጋል ማለት ነው እና 1-2 ከሄድኩ በኋላ ደከመኝ ማለት በቃ አንደኛ አሰለቹኝ፣ ሁለተኛ ደግሞ ያለው ውጣ ውረድ ቀላል አይደለም። ሆስፒታል ውስጥ ማለት ነው። የካቲት ሆስፒታል ይመስለኛል። ከዛ 12ኛ ክፍል አካባቢ ነው መድኃኒት የጀመርኩት። 12ኛ ክፍል አካባቢ 11ኛ ክፍል 12ኛ ክፍል ህመም የጀመረኝ ግን 8ኛ ክፍል 9ኛ ክፍል ነው። ዋቸሞ ዩኒቨርሲቲ ሆሳና ማለት ነው። ዋቸሞ ዩኒቨርሲቲ ደረሰኝ። ሄድኩኝ ስሄድ በየወሩ ሕክምና ማድረግ አለብኝ ብያቸዋለሁ። ግን በቃ እኔ ሲጀመር በጥቂቱም ቢሆን እፈራለሁ ሆስፒታል። ምክንያቱም ለአንድ ነገር ሲሄድ ሌላ ነገር ስለሚሉ ማለት ነው እዛው እና ያንን ከመፍራትም አንፃር በቃ መሄድ አልፈልግም ነበረ እና መድኃኒቱን ከወሰድኩ በኋላ ደግሞ ትንሽ ለውጥ አለኝ። እንደ ድሮ በጣም ባይሆንም የመገጣጠሚያው ፔን አለ። እግሬን ማጠፍ አልችልም፣ አጥፌ መቀመጥ አልችልም እና ትንሽ በቃ ለውጥ ስላለው በዛ መድኃኒቱ እስካለ ድረስ ምናምን ተብሎ ተስማምተን ምናምን ሄድኩ ማለት ነው እና ከሄድኩ በኋላ ፋሚሊ ያለ እዛ ከዝኖች ያሉ አክስቶች ያሉ ምናምን እና እየተማርኩኝ መድኃኒቴ እየወሰድኩኝ መድኃኒቴ ሲያልቅ ፋዘር ያመጣልኛል ምናምን። በመሀል ከ5 ወር ምናምን በኋላ 3 ወር ነው እንጂ 3 ወር ነው 4 ወር ከ4 ወር በኋላ መድኃኒት ፋዘር ላከልኝ። የግቢ ህይወቴ በጣም ከባድ ነበር። በጣም ከምነግራችሁ በላይ ትልቁ የኔ ችግር የነበረው መጸዳጃ ቤት መጠቀም ለኔ በጣም ከባድ ነው። የግቢ ተማሪዎች ታውቁታላችሁ መጸዳጃ ቤቱ ምን እንደሚመስል።
ፕላስ ደግሞ የምድር ነው ይሄ ፍላሽ የሚደረገው አይነት አይደለም። እና እኔ ደግሞ ቁጭ ብዬ ዛሬ መነሳት አልችልም። ስለዚህ ምን ወሰንኩኝ? በቃ ለምን እበላለሁ? ምግብ ለምን እበላለሁ? ምግብ ከበላሁ መሄድ አለብኝ መጸዳጃ ቤት። ስለዚህ አልበላም አልኩና ጠዋት እበላለሁኝ፣ ቁርስ እበላለሁ፣ ምሳ ራሱ እንጀራ ምናምን እንትን አይደለም። በቃ እንደዚህ ብስኩት ምናምን እገዛና በእነሱ አሳልፋለሁ። ከዛ እራት እንደውም አንዳንዴ ጭራሽ አልበላም። በቃ ይሄ ሁሉ ትግል ምንድነው? እኔ እንደው ሄጄ መጸዳጃ ቤት ተቀምጬ ከምነሳ እንደው በደንብ ይፈጠራት የሚል ነበር። አልሄድም ብዬ ማለት ነው። ከዛ እንደዛ ሆንኩኝ እና ሰውነቴ በጣም መቀነስ ጀመረ። መጀመሪያ ማለት ነው ሰውነቴን ለመቀነስ ማላደርገው ጥረት አልነበረም። ውፍረት ለመቀነስ ግን በቃ መቀነስ አልችልም። ምክንያቱም አንዳንዴ ከዚህ ህመም ጋር በተያያዘ ውፍረት መቀነስ ይከብዳል። አንዳንዱ በጣም ከመጠን በላይ ይቀንሳል፣ አንዳንዱ በጣም ከመጠን በላይ ይወፍራል። እና እኔ ቆሎ እየበላው ማለት ነው ወር ቢሞላኝ አልቀንስም። ከዛ አሁን ሰውነቴ ውልቅ አለ። ውልቅ ሲል በቃ እኔ ደስ አለኝ። እየተፈጠረ ያለው ነገር አልገባኝም። በቃ ደስ አለኝ። ከቀነስኩማ ምናምን ብዬ በቃ በጣም ደስተኛ ሆንኩ ምናምን። ለካ ሰውነቴ እየተጎዳ ነው። አንዳንዴ ሰውነታችን ዋርኒንግ ይሰጠናል እኮ፣ ምልክት ያሳየናል። በቃ እላያችን ላይ የምናየው ነገር ምልክት ነው ውስጣችን ደህና እንዳልሆነ እና መድኃኒት ተላከልኝ። የተላከው መድኃኒት ደግሞ እንደዚሁ ኤክስፓየርድ ያደረገ ነው እና ፋዘር በሰው ነው ያስላከልኝ እና ኦልሞስት ለ22 ቀን እንደዛ ለ17 ቀን እንደዛ ወስጄዋለሁ። እና ይሄ ይኸውላችሁ ይሄን ያህል ነው እንግዲህ ዝንጉነቴ። ኤክስፓየር ዴቱ እስከ አለማየት ድረስ ነው ማለት ነው የነበረው ነገር። ለብሬክ መጣሁኝ ቤት ስመጣ ተራመጂ እንዴት ልራመድ ማለት ረጅም መንገድ መሄድ አይደለም። ትንሽ መንገድ ከሄድኩ በኋላ ልቤ ማለት ነው ልብሴ ላይ እንደዚህ እስከሚታይ ድረስ ነው እንደዚህ የሚመታው። ልቤ ይመታል። ከዛ በጣም ይደክመኛል እና እንደዚህ ቀጥ ብዬ ከሚሄድበት እንደ አሮጊቶች ኖ ኦፌንስ ወይ አምሶሪ ማለት በቃ እንደዚህ እድሜው እንደሄደ ሰው እንደዚህ ነበር ከወገቤ በላይ እንዲያጎምሽ ነበር መጓዘው። እና ቸርች ሄደን ስንመለስም ከሲስተር ጋር በቃ እሷ ተሸክማኝ ኦልሞስት እኔን ይዛኝ ነው የምትሄደው ማለት ይቻላል። እና እንደዛ እየሆንኩኝ ከዛ ቀስ ብሎ ደግሞ ምግብ መብላት በቃ ከአቅሜ በላይ ሆነ። ማለት ምግብ መብላት ፈልጋለሁ ግን አቀርባለሁ እኮ ሳመጣው በቃ ይሄን ሁሉ የምጨርሰው እኔ ነኝ ነው የሚመስለኝ። ግን በቃ አንድ ጉርሻ ከጎረስኩ በኋላ ይዘጋኛል። እንደዛ መሆን ጀመርኩ። ድካም አለ። ስለዚህ ከቤት አልወጣም። በቃ ከቤት መውጣት ተውኩኝ እየደከመኝ ስለሆነ። ምግብም እንደዚሁ የሆነ ቀን ሳሎን ሶፋ ላይ ጋደም ብዬ ቲቪ እያየሁ ነው። እኛ ቤት የምታግዘ ልጅም አብራን አለች። እኔና እሷ ብቻ ነን ያለነው ቤት ውስጥ ማንም የለም። ከዛ እንዲህ ወደኋላ ደገፍ ባልኩበት ምን እንደሆነ መጥቶ ከዚህ እዚህ ቅርቅር አለብኝ። ከዛ ሲቀረቀርብኝ በቃ ተንደፋድፌ ተነሳው ምናምን ማሳል ምናምን ጀመርኩ። ውሃ ምናምን አልኳት እና ውሃ መጣችልኝ እና ውሃ ጠጣ ተረጋጋው። ምንድን ነው የሆንሽው አለችኝ። እኔ እንጃ አላውቅም ምን እንደሆንኩኝ፣ ግን የሆነ ነገር እዚህ ጋር ሰንቀር ብሎብኛል። ምን እንደሆነ ግን አላውቅም አልኳት። ኧረ ምንድን ነው ይሄ ነገር ምናምን ስትለኝ ሲስተር ጋር ደወልኩ፣ ፈርቼ ማለት ነው። ደወልኩና ኧረ ኒና እንደዚህ እኮ አደረገኝ፣ የሆነ ነገር መቶ ተቀረቀረብኝ ስላት ሳቀችና ምንድን ነው የሚቀረቀርብሽ ምናምን። ለማንኛውም በቃ ለፋዘር ወይ ለማዘር ደውለሽ ንገሪያቸው ምናምን አለችኝ። ደውዬ ነገርኳቸው። ለእናት ለማዘር ማለት ነው። ለማዘር ደውዬ ነገርኳት። እዛ ለማዘር ደውዬ ስነግራት እንዴ ማለት በኢየሱስ ስም ምናምን አለችና በቃ እየመጣሁ ነው፣ ወደ ቤት እመጣለሁ፣ በቃ ችግር የለውም አለችኝ። ቤት መጣች። ቤት ከመጣች በኋላ ማታ ያለውን ነገር ነገርኳቸው። እንደዚሁ ድጋሚ ተፈጠረ። እንደዚሁ መጥቶ የሆነ ነገር ግትር አለብኝ እዚህ ጋር ማለት ነው። ማታ ላይ ራስ ምናምን ከሳሎን ሲስተር አምጥታልኝ መኝታ ቤት አልጋ ላይ ከጀርባ ምናምን ሆኖልኝ አደርኩ። በነጋታው ደግሞ እንደ አዲስ ድምፄ እለዋለሁ ምናምን ላስተካክለው ምናምን ላለው ምንም ነገር የለውም፣ በቃ ድምፄ የለም እና ተዘጋ ድምፄ በቃ የሆነ የሚሰማው የሚል ነገር ነው እንጂ ምንም ድምፅ የለውም። በቃ አይሰማም፣ ድምፄ ተዘጋ።
በቃ ይሄ ነገር እየባሰ ስለሆነ እንሂድ ተባለ። ሄድኩኝ ድጋሚ ያቋረጥኩትን ክትትል። ከዛ የካቲት ሆስፒታል እየተመላለስን ማለት ነው። እኔ በጣም ካለፈ በኋላ በእውነት ያስቃል አንዳንዴ። እና እዛ ስንሄድ ደግሞ ደረጃ ምናምን ይበዛዋል፣ መውጣት መግባት ምናምን እንትን ይለዋል። እና ኖ አይ ቲንክ ዘውዲቱ መሰለኝ ብዙ ሆስፒታል ከመሄድ የተነሳ ማለት ነው። በእውነት አላስታውስም የትኛው ሆስፒታል እንደነበረ በሰዓቱ ሄድ ነው። ግን ወይ ዘውዲቱ ነው ወይ የካቲት ነው፣ ከሁለት አንዱ ነው። በጣም ችግር ነው በቃ ማለት አንደኛ ዊልቸር ቶሎ አይገኝም። ዊልቸር አስቸግሮን ነበር በጣም ምክንያቱም የዛ ደረጃ የደረስኩበት ስቴጅ ስለነበረ እና ስራመድ እንዳልኳችሁ ልቤ እንደዚህ ይመታል ብያችኋለሁ። እና በጣም ያፈነኛል እንደዛ እየሆነ ከዛ የመጀመሪያው ሳይሆን አክቹሊ እየተመላለስን ያጋጠሙን የተለያዩ ዶክተሮች አሉ። በሽፍት ነው የሚገቡት የመንግስት ስለሆነ እና ሀሳባችሁን ፊክስድ የሆነ ዶክተር አያው አንድ ዶክተር አይዘውም ጉዳያችሁን አክቹሊ ሲስተም ላይ ያስቀምጡታል። ግን በቃ ለመጣው ዶክተር ሁሉ እንደ አዲስ ጉዳያችሁን መናገር አለባችሁ። ያ ራሱ አንድ ችግር ነው፣ በጣም ትልቅ ችግር ነበር ለኔ። እኔም ሲጀመር አልፈልግም እንደዚህ መሆንም አልፈልግም ነበር። በቃ ይሄ ዶክተር ምን ይላል አሁን እቺ ልጅ መብላት ያለባት ሙዝ ነው አለ። እቺ ልጅ አሁን የሚያስፈልጋት ሙዝ ነው፣ በየጊዜው ሙዝ መብላት አለባት። ከዛ በሄደን ቁጥር ያ ዶክተር ሲገጥመኝ ሙዝ እየበላሽ ነው የሚለው። ሙዝ በላ ይችላል ማለት ይሄ ምን ማለት ነው? ሙዝ ትብላ ማለት እንደዚህ ሆና የመጣችልሽ ሙዝ ትብላ ማለት ነው ማለት መጣው ቤት ክትትሉ እንዳለ ሆኖ ፋዘር ይኸው ይሄን ሙዝ እናት ያመጣዋል፣ በየቀኑ ያመጣዋል። እኔም ቁጭ ብዬ እንደ ጦጣ እየላጥኩ መብላት ሆነ ሰራይ ሙዝ መብላት ሆነ። ከዛ በቃ በጣም የምወደው ፍሩት እንደውም ሙዝ ነው። በጣም ለኔ በቃ የሚመቸኝ ማለት ነው። እና እሱ ራሱ እያስጠላኝ መጣ ከመብዛቱ የተነሳ። እነዛ ከሆነም በኋላ የመጨረሻ ያየኝ ዶክተር ይሄ ነገር አለ ለባ ዙሪያ አካባቢ ኦር ሰውነቷ ላይ የሆነ ውሃ አለ። ምክንያቱም እግሬ ማበጥ ጀመረ። እግሬ በጣም አብጦ ማለት ነው ጉልበቴ ድረስ ደርሷል። እና ይሄ ነገር ሰውነቷ ላይ ፈሳሽ እንዳለ ነው የሚያሳየው። ስለዚህ ምክንያቱ ምን እንደሆነ ማወቅ ስላለብን ያንን ነው የምንከታተላት ምናምን አለን። ቢያንስ እሱ ትንሽ አቅጣጫ ነገረን፣ ግራ ገብቶን ነበረ። ከዛ ያ ከሆነ በኋላ ቤት መጣው። ቤት ከመጣው በኋላ መንገድ ላይ የበላነው ምሳ ነበርና ዱለት በልቼ ቁጭ ብሎብኛል እና አያስከሳኝም እንዴ እላለሁ። እታገላለሁ ለማግሳት ግን አላገሳም፣ አያስከሳኝም። በቃ የሆነ እንደታመቀ ነገር እንዲህ ቁጭ ብሏል እና ስፕራይቱን በጣጣ ምን ሎሚ እንትን ብል በምን በኩል ቤት በኩል በቃ አይለቅ። ለካ ሌላ ነገር ነው። እኔ የበላሁት ምግብ ይመስለኛል እንጂ ሌላ ነገር ነው። ከሲስተር ጋር ምናምን እንደዚህ ግቢ ውስጥ መሽከርከር ጀመርኩኝ እንዲያስገሳኝ ማለት ነው። በምን በኩል በቃ እንዲህ ጎንበስ ስልማ የሆነ ነገር በቃ በስርዓት ተበጥሶ ከዚህ ከልቤ ጋር አንድ ላይ ተበጥሶ የሚወድቅ ነው ይመስለኝ። የዛን ቀን ትራስ ተደግፌ ያደርኩኝ ሶፋ ላይ። መኝታ ቤት ሶፋ ነበረች ትንሽ እና እዛ ላይ ትራስ ተደግፌ ተኛሁ። እንደዚህ ያለ እንቅልፍ የሌላቸው ምሽቶች ጀመሩ ማለት ነው። እንደዚሁ እየተመላለስን እስቲል ምንም ምላሽ አላገኘንም። የምንሄድበት ቦታ የሚገርማችሁ በቃ ምርመራ ነው። እነሱ በየቀኑ ላብራቶሪ ነው፣ ላይታች ነው። አለቀስኩኝ። ሁሌ አለቅሳለሁ እውነት ለመናገር እና እንደውም ቤት በቃ የሆነ ነገር ላወራ ስጀምር ተሰምቶኝ ወይ ከፍቶኝ ከሆነ እምባዬ እንትን ይለኛል እና በቃ እያለቀስኩ መንጫጫት ጀመርኩ። ግን የሚያስቀው ፓርት ማለት ነው ድምጤ ስለማይሰማ እንደውም ትንሽ መረበሽኝ ቀንሽ ይላቸው ነበር። ድምፄ በጣም ሹክክል ስለነበር ማለት ነው ከበደኝ እና ለምን ምናምን ብዬ በቃ ተነጫነጭኩ። አይገልጸውም ፋዘር እሺ ምን ላድርግ ምን ባደርግ ይሻልሻል? ምክንያቱም እየሄድኩ ነው ከአንቺ እኩል ሆስፒታል እየተመላለስኩ ነው የሚሉትን እያየሽ ነው። ምን ላድርግ? እኔም እውነት ነበረኝ፣ እሱም እውነት ነበረው። እሱም የቻለውን እያደረገ ነበር።
እና በዛ ሰዓት ደግሞ በፋይናንስ በጣም በቃ የተመታንበት ጊዜ ነበር። በጣም ከባድ ጊዜ ነበር። ወጣ በቃ አልጋዬን ከበው ነበር ሁሉም ቆመው የሚያወሩት በተራ በተራ ማለት ነው። ለምን እንደዚህ ትሆኛለሽ ምናምን እያሉ እግዚአብሔር እኮ አለ፣ እግዚአብሔር እያየ እኮ ነው ይሉኛል። እኔ በዛ ሰዓት እናደዳለሁ። እንደውም እውነቱን ልንገራችሁ ነው በሰዓት እናደድ ነበር። እግዚአብሔር አለ ምናምን ሲሉ ለምን እነዚህ ሰዎች ለራሳቸው ጤነኛ ሰውነት ይዘው እንዴት እንደዚህ ይሉኛል። አንዳንዴ እግዚአብሔር ያያል ስትባሉ በጣም በችግርና በመከራ ከመገረፋችሁ የተነሳ የምትበሳጩ ሰዎች ትኖራላችሁ። ሰው ለምን ቀለል አድርጎ እግዚአብሔር አለ እያየ ነው ምናምን ይለኛል የምትሉ ሰዎች እንደዛ ስል ነበር። እነሱ ለራሳቸው ጤነኛ ሰውነታቸውን ይዘው እኔን እግዚአብሔር ያያል ይሉኛል እያልኩኝ እንትን ነበረ። ሳሎን ሄደ ፋዘር። በቃ ስልክ መደወል ጀመረ። የተሻለ አማራጭ ፍለጋ ማለት የት ልውሰዳት እንዴት ላድርግ እያለ ኮሪያ ሆስፒታል ብለው ሰዎች ሰጀስት አደረጉለት። ኮሪያ ሆስፒታል በቃ ካልሆነ ወደዛ እንሄዳለን ተባለና ሄድን። እዛ ስንሄድ አየችኝ። እዛ ስገባ ባይዜ ማለት ነው ትንሽ ይሄድ ነበር ከዚህ በፊት። አሁን መሄድ ስቻለሁ በራይዶር በሆነ ነገር ወይ በቤተሰብ መኪና ወይ በሆነ ነገር ከሄድን በኋላ እዛ ውስጥ ያለውን መንገድ ወይ በዊልቸር ይሄዳለሁኝ እንጂ አንችልም። ምክንያቱም አሁን ጉልበቴ ድረስ ያበጠው መጥቶ እዚህ ወገቤ ድረስ ደርሷል እብጠቱ ማለት ነው። ታፋዬ ሁሉ አብጦ ገባን። ኮሪያዎች ናቸው በብዛት ሆስፒታሉ ውስጥ ያሉት የሚሰሩት ዶክተሮች። አየችኝ ዶክተሯ ምናምን። ከዛ ምርመራ ምናምን ካረገች በኋላ እንትን ላይ ስክሪን ላይ ያሳየች ተመልከቱ አለችን። ማለት እነሱ ታውቃላችሁ በጊዜ ነው ሕክምና እንትን የሚሉት ሲያማቸው ራሱ እንደኛ ሀገር እንዲህ እስከሚያሸን ድፍት እስኪያደርገን ነው እኛ እንትን የምንለው። አዩና አሳየችን። እያያችሁት ነው እዚህ ጋር ያለው አለች። ልቧ ዙሪያ ውሃ አለ፣ ውሃ ቋጥሯል። እና ያ የቋጠረው ደግሞ እንደዚህ ሆኗል። የሚገርማችሁ አጥንቴ የጎድን አጥንቴ ወደፊት እንዲህ ሆኖ ነበርና ይሄው እንደዚህ ያብጧል፣ እንደዚህ ያብጣል። እንደዚህ ነው የገፋ ያለው። ለዛ ነው ያ ህመም የሚሰማት። ለካ እኔ ተንጠልጥሎ የሆነ ነገር የሚወጣ የሚመስለኝ ውሃ ስለቋጠረ ነው፣ የልቤ ዙሪያው ማለት ነው። እዚህ ጉበቱ አካባቢም ውሃ አለ። ለዛ ነው ይሄ ኢዴማ ይባላል እግር ሲያብጥ እና እሱ ነው። ያ ደግሞ በፈሳሽ መልክ በሽንት መልክ ይወጣል። ስለዚህ አልጋ ተያዝና እሱን እናድርጋለን። ከዛ በተጨማሪ ግን ያለውን የቀረውን ክትትል ልቧ ላይ ችግር ስላለ መሄድ ያለባት ውጪ ነው እንጂ እዚህ ሀገር ሕክምናው የለም። ስለዚህ እዚህ ሀገር አትታከምም፣ ወደ ውጭ ትሄድና የልብ ሕክምና ታገኝ፣ በጊዜ ያሳክሟት። በዚህ እድሜዋ ምናምን ብላ በጣም ጭንቅላቴን ነካችሁ። እንደውም እሷ ጋር ሲሄድ እንባ ሁላ ተናነቀኝ። እኔ እንባዬ መጣ ማለት በቃ እሷ ስታወራው ምን ልበላችሁ ነው። አንደኛ ድምፄን ተይዟል። እያንዳንዱን ነገር ለማስረዳት ደግሞ ሁሉንም ነገሬን ስለነበረ የሚያመኝ የነበረው ይሄ ነው ያ ነው ብዬ እራሱ መለየት አልችልም ነበር። በቃ ሙሉ ሰውነቴን ያቃጠለኛል፣ ልብልብ ነው የሚያደርገኝ፣ ይወጋኛል ምናምን እና በቃ ይሄ ነው ያ ነው ብዬ ማስረዳት አልችልም ነበር። እና አወራችልኝ። ስታወራልኝ በቃ እንባዬ መጣ ደስ ብሎኝ ምናምን በቃ ተናገረችልኝ። ሕክምናው እዚህ የለም ወደ ውጭ መሄድ አለባት አለች። ወደ ውጭ ሄዳ ትታከም። ግን እኛ እዚህ አልጋ እንይዝላትና ፈሳሹን ከሰውነቷ እናስወግዳለን። ከዛ በኋላ የቀረውን ጥቁር አንበሳ ቦርድ ይፈርምላችሁና እናንተ ትሄዳላችሁ፣ እዛ ነው የምትጨርሱት አለችንና ሌላ ጉድ። ለምንድን ነበር እኔ መጀመሪያ ስጀምር ቪዲዮ እንደነገርኳችሁ ለምንድን ነው መሄድ የማልፈልገው ሆስፒታል? አንዱን ሲሉ ሌላውን ያመጡብኛል። በቃ ኮተት ነው የሚከተለው አንድ ላይ። ጭራሽ ውጪ ብለን የልብ ኬስ ስለሆነ ውጪ ነው መታከም ያለባት፣ ውጪ ትሄድ አለችን። ህንድ ሀገርና ሳውዝ አፍሪካ ከሁለት አንዱን መርጣ መሄድ ትችላለች ትሄድ ብላ አልጋ አስያዘችኝ ማለት ነው። አልጋውን ለመያዝም እንደዚህ ብዙ መከራ ነበረ። እግዚአብሔር ሰዎችን አዘጋጅቶ፣ እግዚአብሔር መንገድ አዘጋጅቶ። በዚህ አጋጣሚ በእውነት ከጎናችን የነበራችሁ ሰዎች እግዚአብሔር ይባርካችሁ፣ በእውነት እግዚአብሔር ይባርካችሁ። በጸሎት በተለያየ መንገድ እየመጣችሁ እየጠየቃችሁኝ እያያችሁኝ ስሜን እየጠራችሁ ስትጸልዩ የነበራችሁ ሰዎች በእውነት እግዚአብሔር ዘመናችሁን ይባርክ። በጣም አይመስላችሁም እንጂ በጣም ትልቅ እርዳታ ነው። አልጋ ያዝኩኝ። አልጋ ከያዝኩ በኋላ ኦልሞስት 1 ሳምንት እንደዛ ነው የቆየሁት ኮሪያ ሆስፒታል ተኝቼ እና እዛም እንደዚሁ
በቃ በየደቂቃው እየመጡ ደም ይወስዳሉ ምናምን፣ መታፈን አለ፣ ብዙ ነገር አለ። እና ከዛ በፊት ኮሪያ ሆስፒታል ምናምን እንደዚህ ከመግባቴ በፊት ደግሞ የሆነ ቀን ማታ ማለት ነው በጣም አፍኖኝ ሳሎን መተኛት ጀምሬ ነበር አላልኳቸው? እና ታፍኜ መተንፈስ አቅቶኛል። እና ፋዘር ቼክ ሊያደርገኝ መጣ። ሲያየኝ ነገርኩት። ኧረ አባ እያፈነኝ ነው አልኩት። ከዛ ማዘርም ሰምታ መጣች፣ ሲስተርም መጣች። በቃ መጸለይ ጀምሩ አጠገቤው ነው ማለት ነው። የዛ ሰዓት ልቤ ላይ የነበረው ድርቅና እንዳይመስላችሁ በቃ በእውነት እኔ አሁን ይሄ ህመም ባይመጣ እኔ እውነት አንዳንዴ አቅጣጫ ሊያሳያችሁ ነው አንዳንድ ነገር በህይወታችሁ የሚመጣው ከዚህ ሀሳብ ጋር በተያያዘ ማለት ነው። መጽሐፍ ቅዱስ ሆሴ መጽሐፍ ላይ ምን የሚል ሀሳብ አለ መሰላችሁ? ሆሴ መጽሐፍ ላይ ማለት ነው ትንቢተ ሆሴ ምዕራፍ 2 ላይ ከቁጥር 10 ጀምሮ ለምን አልነግራችሁም? እሺ እርሷም ውሽሞቼ የሰጡኝ ዋጋዬ ይህ ነው ያለችውን ወይኗንና በለሷን አጠፋለሁ፣ ዱርም አደርገዋለሁ፣ የምድረ በዳ አራዊት ይበሉታል። እኔን ረስታ ውሽሞቿን እየተከተለች በጉትቾቿና በጌጧም እያጌጠች ለበዓሊም ያጠነችበትን ወራት እቀበላታለሁ ይላል እግዚአብሔር። ያ ቁጥር 12 ላይ ያለው ሐሳብ ደግሞ ስለዚህ እነሆ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ። ከዚያም የወይን ቦታዋን የተስፋ በርም እንዲሆንላት የአኮርን ሸለቆ እሰጣታለሁ። በዚያም ከግብፅ ምድር እንደወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች። ይሄ ነበር ማለት ያ እንዲስተካከል ስለፈለገ ነው እግዚአብሔር በዚህ መንገድ ውስጥ የከተተኝ ብዬ ነው ማስበውም። አሁን እያስተዋልኩት ያለሁትም በዛ መንገድ ነው። ምክንያቱም እኔ የልብ ድርቅና አይደለም፣ ድርቅና አይደለም። ቶማስ ነኝ እኔ በቃ ቶማስ ነኝ፣ በእውነት ቶማስ፣ የመጽሐፍ ቅዱስን ቶማስ ነኝ። ምክንያቱም ከኔ በፊት ፋዘር እንደዚህ በህመም በጣም ተቸግሯል። በጣም በብዙ ነገር አልፎ አይቼዋለሁ። እሱ ህይወት ላይ ራሱ እግዚአብሔር የሰራው ነገር በደንብ አይቻለሁ። እና ግን በቃ ያን ያህልም ግድ አልነበረኝ እና በራሴ ቻፕተር ሲመጣ ግን በጣም ትምህርቱ ይጣፍጣል። እና በቃ ድርቅ ያለ ነበረኝ። እነሱ እየጸለዩ ሰው ታፍኖ እንዴት አይጸልይም? እነሱ እየጸለዩ እኔ ክርክር ነበር ልቤ ውስጥ የነበረው። በቃ እልህ ነበር ልቤ ውስጥ የነበረው። እንዴ ጭራሽ እስከመታፈን ምናምን እያልኩ ክርክር ውስጥ ነበርኩኝና ከትንሽ ትግል በኋላ በቃ ሳይ እንደማልችል ሲገባኝ መልቀቅ ጀመርኩ። የያዝኩትን ነገር መልቀቅ ጀመርኩ። በቃ ጌታ ሆይና ተመልከተኝ አልኩ። በቃ እግዚአብሔር ሆይና በቃ ይቅር በለኝና ና ተመልከተኝ፣ በቃ እድል ስጠኝ ማለት ጀመርኩ። ያንን ቃል ከአንደበቴ ማውጣት ስጀምር በእውነት ትንፋሽ የተመለሰ ጌታን ነው የምላችሁ። እና በቃ በስትክክል መተንፈስ ጀመርኩ። አንዳንዴ እንደዚህ አይነት አጋጣሚ አለ እና እዛ ሆስፒታል ከተኛው በኋላ በየደቂቃው ነው የመጡ መርፌ የሚወጉኝ። እጄ እንደዚህ ሲነካ ወንፊት ነው ቀዳዳ ብቻ ሆኖ ማለት ነው። እና ሰዎች እየመጡ ይጠይቁኝ ነበረ። የምግብ ሽታ እንዲሸተኝ አልፈልግም። የምግብ ሽታ ሸተተኝ ማለት በተለይ ይሄ ስልስ ምናምን ሸተተኝ ማለት በቃ እንዴት እንደሆነ ነው የሚያደርገኝ። እና አጠገቤ አይበሉም። ካፌ ታች ወርደው ነው የሚበሉት። ምግብም ቢመጣን ያልበላ አንድ ጉርሻ አልጫ ነው የምሞክረው። እሱንም ትንሽ አንድ ጉርሻ ወይ እንደዚህ ትንሽ ይቺ የምታክል ማዘር ልታጎርሰኝ ትሞክራለች። በቃ ከዛ በኋላ አልፈልግም እንትን ማለት እና ያንን የሆስፒታል ምግብ ሲስተር ናት የበላችሁ። እሷ ጨመጨመች ማለት ይቻላል። እንዳይበላሽ ብያለሁ። እሷ ራሱ ይዛዛት በጣም በቃ ተጠቂ ነበረች። በምግብ ዙሪያ ተጠቅታ ነበርና የሚገርማችሁ እኔ ሆስፒታል ተኝቼ በነበረበት ጊዜ 2 የምናውቃቸው ሰዎች ወደ ጌታ ሄዱ እና ያንን ስሰማ ተረበሽኩ በጣም ማለት ወይ በቃ እኔ ይሁን ቀጣዩ የኔ 4 ነጥብ እዚህ ጋር ይሁን ማለት ጀመርኩ። ጌታዊ በቃ አሁን የኔ የታሪክ 4 ነጥብ እዚህ ጋር ነው ስል እግዚአብሔር ደግሞ አይደለም ነጠላ ሰረዝ ላይ ነሽ ይለኛል ሁሌ።
እስቲል እስካሁን ድረስ 4 ነው። ይሄ በቃ ተዘጋ ስል አይደለም ነጠላ ሰረዝልኝሽ ገና ነው ታሪክሽ ነው። እና ወደ ጌታ ሄዱ። እኔ ግን ነበርኩ እና ይሄን ነበር መመስለው ሆስፒታሉ በነበረ ሰዓት ይሄን ነበር መመስለው ኮሪያ ሆስፒታል እና የገባው የወጣው ሁሉ በቃ እንጸልያለን እያለ ማለት በቃ ኤክስፔክት እያደረገ የነበረው ሰው ሁሉ ምንድነው በቃ የሆነ የቀብር ስነ ስርዓት ከኛ ቤት ይወጣል። ለቅሶ አለ ከኛ ቤት ነው ሰው ሁሉ የሚጠብቀው ኢቭን እኔ ራሴ በራሴ ማለት ነው። እና ያ ሁሉ ካለፈ በኋላ መጣን፣ ወደ ቤት መጣን። 1 ሳምንቱ አለቀ፣ ወደ ቤት መጣን። ከዛ ከወጣው በኋላ በቃ ይሄ ከሰውነቴ ፈሳሽ አወጡልኝ። በሽንት በኩል ወጣ ፈሳሽ ቀነሰና እግሬ እብጣቱ ቀነሰ እና ትንሽ መራመድ ጀመርኩ ምናምን እና በቃ ህመሙም ከሰውነቴ ቀንሶልኛል። የልቡ ህመም አለ ግን ይሄ ዙሪያውን የነበረው ፈሳሽ ስለቀነሰ ይሄ የሚወጋኝ ነገር ትንሽ ቀንሶልኛል። ወደ ቤት መጣን። ወደ ቤት መተን አሁን ፊዚካል ፔኑ ሲቀር ሜንታሊ ደግሞ በጣም ኤግዞስተድ መሆን ጀመርኩ። የጭንቅላት ጦርነቱ ጀመረ ማለት ነው። የጭንቅላት ጦርነቱ ጀመረ። በቃ እንዴት ነው? እቤት ከመጣሁ በኋላ መድኃኒት አልሰጠኝም ብያቸዋለሁ። ገና መድኃኒት አልወሰድኩኝም። ፈሳሽ ነው ከሰውነት የወጣው እና የውጭውን ፕሮሰስ ጥቁር አንበሳ ፋዘር እየተመላለሰ ሰው እየፈለገ የሚፈርምለት ምናምን ዶክተሮች እስከሚፈልግ ድረስ ምግብ ስቀምስ የቀመስኩት ይወጣል፣ አይቀመጥም። የበላሁት ይወጣል፣ አይቀመጥም። እና ለምባይ መጣ። አጠገቤ ሲበሉ ይሰማኝ ነበር። የሰው ልጅ አፍ ተዘጋጅቶለት የሚፈጭ ጓራ ተሰጥቶት እንዴት አይበላም እያልኩ በጣም እንትን ነበር እና ሲሸተኝ ሸታው ማለት ነው ይሰማኝ ነበር። በእውነት በስርዓት ይሰማኝ ነበር። በትሪ ነበር የሚበሉት ደግሞ እና ክብ ሰርተው በትሪ ሲበሉ በቃ ሽሮ ምናምን ሽታ በቃ እንዴት ያጓጓኝ እንደነበረ በጣም ጓጓ ነበር።